የኢትዮጵያ አየር ኃይል ከምስረታው አሁን እስከደረሰበት ድረስ በርካታ ውጣ ውረድን አልፏል። ለመጀመሪያ ጊዜ አውሮፕላን በኢትዮጵያ ምድር የገባው በ1921 ዓ.ም ነው። ከሰባት ዓመታት በኋላ በ1928 ዓ.ም ላይ ደግሞ የኢትዮጵያ አየር ኃይል በንጉሥ አጼ ኃይለ ሥላሴ ተመሰረተ። ይህ ጅማሮ ዛሬ ላይ ያለው የኢትዮጵያ አየር ኃይል እንዲወለድ ምክንያት ሆነ። ዛሬ ላይ የ90 ዓመታት ዕድሜ ላይ የሚገኘው የኢትዮጵያ አየር ኃይል የኢትዮጵያን የአየር ክልል በንቃት እየጠበቀ ሰማዩን እንደፈለጉ የሚዋኙበት ጠላትን የሚያስበረግጉ ዘመናዊ የጦር ጀቶችንም እንዲሁም ዘመኑን የዋጀ ቴክኖሎጂ የታጠቀ አየር ኃይል መሆንም ችሏል። የለውጥ መንግስት ደግሞ ተቋሙ ላይ ሪፎርም በማድረግ ዘመናዊነትን የበለጠ እንዲላበስም አድርጎታል። የዛሬው የአየር ኃይል አቅም ከዜሮ የመጣም አይደለም። በሂደት እየተለወጠ እየወደቀና እየተነሳ እዚህ የደረሰ የሀገር ባለውለታ ድል አድራጊ ተቋምም ነው። ለመሆኑ ከምን ተነስቶ ዛሬ ላይ ደረሰ የሚለውን እንመልከት። በእርግጥ በ1928 የተመሰረተው የአየር ኃይል ወዲያውኑ በጣሊያን ወረራ ምክንያት እንዲወድም ቢደረግም ፋሽስት ጣሊያን በአርበኞች ድል ተነስቶ ከሀገር ሲወጣ ደግሞ በፍጥነት የተደራጀው የኢትዮጵያ አየር ኃይል ተዋጊ ጀቶችና ማጓጓዣ ሄሊኮፕተሮችን ጭምር በመያዝም ወዲያው ተቋቋመ። ኋላም በ1954 ዓ.ም ጠንካራ አቅምን በመገንባት ዓለም አቀፍ የሰላም ማስከበር ተልእኮን በተባበሩት መንግስታት ስር ሆኖ በኮንጎም ተሰማራ። ይህ ዓለም አቀፍ እውቅናንም ገነባበት። ሰፊ ልምድን በመቅሰምም በሰላም ማስከበር የኢትዮጵያ አየር ኃይል በመጀመሪያ ተልእኮውን የተጋራበትም ሆነ። በዚህም ዲፕሎማሲያዊ ግንኙነትን አጎለበተበት። ኢትዮጵያ ዓለም አቀፍ የሰላም ማስከበር ተልእኮን በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ በመሳተፍ ወሳኝም በመሆንም በተባበሩት መንግስታት ጋር አጋርም አደረጋት። በዛው የቀጠለው የአየር ኃይሉ የአፍሪካን ከቅኝ ግዛት ጭቆና እንዲላቀቁ ሚናውንም የተወጣም ነበር። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ከወራሪው ኃይል ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበር። የኢትዮጵያ አየር ኃይል ለሀገር መከላከያ ሰራዊት የድጋፍ አቅም በመሆን የተለያዩ አውደ ውጊያዎች ላይ ያበረከተው አስተዋጽኦ በቃላት ብቻ የሚነገርም አይደለም። ሀገር ከነክብሯ ተጠብቃ እንድትቆይ ብዙ ድልንም አድርጓል። በ1977 ላይ ሶማሊያ ኢትዮጵያን ወራ በመያዝ በምስራቅ በኩል እያደረገች የነበረውን ጦርነት ላይ ከፍተኛ ተሳትፎ የነበረው የኢትዮጵያ አየር ኃይል በካራማራ ድል እንዲረጋገጥ የላቀ ሚናውንም ተጫውቷል። የሶማሊያ ተዋጊ ጀቶችን በሰማይ ላይ እንዲጋዩና በመሬት እንዲፈጠፈጡ በማድረግም ጭምር ትልቅ ጀብድን በጀግኖቹም ተወጥቷል። በዚሁ የደርግ ዘመን ላይ ደግሞ የኢትዮጵያ አየር ኃይል በተለይም የሶቪየት ህብረት ድጋፍን በማግኘት የተለያዩ ዘመናዊ ተዋጊ ጀቶችን፣ ቦምበር አውሮፕላኖች እንዲሁም የትራንስፖርት ማጓጓዣ ሄሊኮፕተሮችንም ጭምር መታጠቅም ችሏል። የኢትዮጵያ አየር ኃይል ሚግ 21 ጄቶችና አንቶኖቭ አውሮፕላኖች የመሳሰሉ ዘመናዊ ሶቪየት ሰራሽ ምርቶችን በኦጋዴን የኢትዮ ሶማሊያ ጦርነት ላይ ማሰማራትም ችሏል። በዘመነ ኢህአዴግ ብዙ በነበረው ሞገሱ እንዳይቀጥል ቢደረግም አየር ኃይሉ ሌላው የኢትዮጵያ አየር ኃይል ስኬታማ ተልዕኮ የተወጣው በኢትዮ ኤርትራ ጦርነት በ1990 ላይ በነበረው ውጊያ ላይም ነው። ይህ ለሀገር መከላከያ ሰራዊት ትልቅ ድጋፍና መከታ የሆነበት አውደ ውጊያም ነው። በዚህ የአየር ኃይል የወሰደው እርምጃ ነገሮችን በፍጥነት እንዲቀየሩና የምድር ጦር ሰራዊት የበላይነቱን ይዞ እንዲጨርስም አስችሏል። በ2010 ዓ.ም በኢትዮጵያ የመጣው የለውጥ መንግስት ለኢትዮጵያ አየር ኃይል የሰጠው ልዩ ትኩረት በተቋሙ የለውጥ ሪፎርምና እንቅስቃሴ አቅሙን በማጎልበት አስተማማኝ አየር ኃይል እንዲሆንም እያደረገውም ይገኛል። የኢትዮጵያ አየር ኃይል አሁን ላይ ያለውን የውጊያና የሰው ኃይል አቅም በሪፎርሙ የበለጠ ሰርቶበታል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገና አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል። በዚህ ሁሉ ሂደት የኢትዮጵያ አየር ኃይል
ለዓለም ሰላምና ለኢትዮጵያ ዳር ድንበር መከበር ብቻ የተዋጋ አየር ኃይል እንጂ በማንኛውም ሀገር ላይ ሉዓላዊነትን ጥሶ ትንኮሳ አድርጎም አያውቅም። ይህ የ90 ዓመት የአየር ኃይል ጉዞም እንዲሁም ታሪክ የኢትዮጵያን ሀገረ መንግስት ግንባታ አንዱ ማሳያም ተደርጎ ይወሰዳል።